አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ላይክ ሰብስክራይብ እያደረጋችሁ አጠናክሩ ማለት ነው። አሁን ኬክ ብርቱካን ልሰራ ነው ማለት ነው። እዚህ አንድ ብርቱካን አቅርቤያለሁ። እዚህ ዘባዲ፣ እዚህ ነስ ካስ ሱካር፣ እዚህ ነስ ኮብ ሀሊብ ቦድራ፣ እዚህ ቫኒላ፣ እዚህ 3 እንቁላል፣ እዚህ ዘይት አቅርቤያለሁ ማለት ነው። እንግዲህ ማዕናዋቸው እንደዚህ አድርጌ አቀራርቤያለሁ ማለት ነው። አሁን ወደ አሰራሩ ሄዳለሁ ማለት ነው። አሁን በዚህ መልኩ ቁርጥርጥ አድርጌዋለሁ ማለት ነው ብርቱካኑን። አሁን ወደ ከላጤ እንትን እላለሁ ማለት ነው፣ ጨምራለሁ። ቤተሰብ አሁን ብርቱካኑን እና እንቁላሉን እዚህ አድርጌ ፈጭቻለሁኝ። አሁን ዘይት እጨምርበታለሁ ማለት ነው። አሁን ዘይት፣ አሁን ሱካር እጨምራለሁ። አሁን ሀሊብ ቦድራዬ እጨምርበታለሁ ማለት ነው። አሁን ደግሞ ትንሽ ምልህ እና ቫኒላ አደርጋለሁ ማለት ነው። ቫኒላ ደግሞ ጨመርኩ ማለት ነው። እዚህ አድርጌ ጨምሬያለሁ። አሁን ደግሞ ከላጥ አደርገዋለሁ ማለት ነው። አሁን ደግሞ ነስ ኮብ ወተት ላደርግበት ነው ማለት ነው። ወፈር ላለብኝ መስኮብ ወተት ማለት ነው። ቤተሰብ በዚህ መልኩ አሁን ፈጭቻለሁ። አሁን ዱቄቴን ነው የማደርገው ማለት ነው። እዚህ አድርጌ ፈጭቻለሁ። አሁን 2 ብርጭቆ ዱቄት አቅርቤያለሁ ማለት ነው። አሁን ደግሞ እዚህ ቫኒላ አድርጌያለሁ ማለት ነው። ይሄንን እንደዚህ አድርጌበታለሁ ማለት ነው። ቤተሰብ አሁን በዚህ መልኩ ጨራርሻለሁ ማለት ነው። ፈረን አስገባዋለሁኝ ማለት ነው። በዚህ መልኩ ጨራርሻለሁኝ ቤተሰብ። አሁን ደግሞ ባድንጃን ልሰራ ነው ማለት ነው። ሰጋ እዚህ ባድንጃን ደወር በክቡ ቆራርጫለሁ ማለት ነው። እዚህም ድንች ማለት ነው። እንደዚህ አድርጌ ቆራርጬ አዘገጃጅቻለሁ። አሁን ልጠባብስ ነው ማለት ነው። በዚህ መልኩ ደግሞ ለሀም የተፈጨ ስጋ እንትን ብያለሁ ማለት ነው። እንደዚህ አድርጌ ግን ስጋውን አዘገጃጅቻለሁ ማለት ነው። አሁን ልጠባብስ ነው ማለት ነው። ድንችን እና ባድንጃኑን በዚህ መልኩ አዘገጃጅቻለሁኝ። ዋው ብያለሁ። ደግሞ ኬክ እንደዚህ ሆኖ እየበሰለልኝ ነው ማለት ነው። አሁን ፈረን ውስጥ ነው። ይህንን ይመስላል። አሁን ወደ መሰቃ አሰራር ኬክ እስከሚበስል በዚህ መልኩ ስኒ አቅርቤያለሁኝ ቤተሰብ። አሁን ድንችን ነው የማደርገው ማለት ነው። ድንች አደርግና ከታች እንከለዋለሁኝ፣ አስታጠበታለሁ ማለት ነው። ከዛ ባድንጃን እጨምርበታለሁ ማለት ነው። ቤተሰብ እዚህ ደግሞ ቲማቲም አንድ ቀልባ አለ ማለት ነው። ይሄንን አረጌ እዚህ ከላጥ አረጌ ሰህርቸዋለሁ። ደግሞ አንድ ቲማቲም ሸራ የቆርጬ እንደዚህ ከላይ አረግበታለሁ ማለት ነው። ሰልሳው ላይ እንደዚህ አረጌ ቆራርጬዋለሁ ማለት ነው። መጨረሻው ላይ ባድንጃው ላይ ታላይ የማረገው ነው ማለት ነው። እዚህ አረጌ እሳት ላይ ጥደዋለሁ ማለት ነው። እዚህ ደግሞ ባድንጃን እየጠበስኩ ነው። ሰልሳ ያላረግልኛል ማለት ነው። በዚህ መልኩ እየጠባበስኩ ነው ማለት ነው። አሁን ደግሞ ባድንጃን እንደዚህ አረጌ እያለሁ አሁን ከታች ድንች ላይ ረበርባለሁ ማለት ነው። አረጌ
በዚህ መልኩ ረብረብ ያለ አሁን ደግሞ ይቀረኛል ማለት ነው። ግማሹ ገና ነው። አሁን ደግሞ ጠባብሼ መጥቻለሁ ማለት ነው። አሁን በዚህ መልኩ ሲኒዬን እሞላለሁ። ወይኔ ሙቀቱ ወይኔ በጣም ኃይል አድርጓል። ምግብ ምስር እንዴት እያደረጋችሁ ነው? ሙቀቱ ማለት ነው። አሁን በዚህ መልኩ ረባርቤያለሁ ማለት ነው። አሁን ስጎዬን ነው የማደርገው። አሁን በዚህ መልኩ ጨረሻለሁ ማለት ነው። ስጎዬን አሁን የተረፈውን ባድንጃን እናደርጋለሁ። ብያለሁ። አሁን ደግሞ እየጠበስኩ ነው ማለት እሸረበርባለሁ ማለት ነው። አሁን በዚህ መልኩ ታረግ ነው እንትን እያለ ስለሆነ ጨለማ ቤተሰብ አሁን ደግሞ ጠባብሼ መጥቻለሁ ማለት ነው። አሁን እጨራርሳለሁ። በዚህ መልኩ ቤተሰብ ጨርሻለሁ። አሁን ደግሞ ቅድም ያያችሁትን ቲማቲም አረጋለሁ ማለት ነው። ከላይ እንትንልበታለሁ ያርከፈክፍበታለሁ። አሁን በዚህ መልኩ ቲማቲምን አድርጌያለሁ ማለት ነው። እንደዚህ አድርጌ መልሼ ባድንጃኑን አለብሳለሁ። በዚህ መልኩ ጨራርሻለሁ ቤተሰብ ማለት ነው። አሁን ደግሞ ወደ ኮረን አስገባለሁ። አሁን በዚህ መልኩ ኮረን አስገብጥ የኮረን ጨምሬያለሁ ማለት ነው። ደግሞ በስሎ እንገናኝ። አሁን ደግሞ እዚህ ሾርባ ልሰራ ነው ማለት ነው። ሾርበት ማጂ ልጅ አለ ህፃን ልጅ ለስ ማለት ነው። አሁን ደግሞ ሾርባ ልሰራ ነው ማለት ነው። እዚህ ዘይት ጥጃለሁ ማለት ነው። ለዚህ ለሾርባ ይሄም ማለት ነው። እንዴስ እንዴ እንትን ምንድን ነው ስሙ የሮዝ ያለ ይሆናል ትንንሽ እንትና ማጂ ማለት ነው።
በዚህ መልኩ አመሳ አመሳ አደርገዋለሁ ማለት ነው። ያሳየኋችሁትን ሩዝ ማለት ነው። በዚህ መልኩ እንትን እያለ ትንሽ ቃላ ሲለሌ ነው እንትን የምለው በውሃ እንትን አይልም። አሁን በዚህ መልኩ እንትን ብሎልኛል ማለት ነው። ውሃ ነው የምጥልበት። እንደዚህ አድርጌ ቤተሰብ አሁን በዚህ መልኩ እንትን እያለልኝ ነው። ማጂን እጨምራለሁ ማለት ነው። ምንም ማጂን እጨምራለሁ። ለህፃኖች ማሻአላ በጣም ነው የሚጥመው ማለት ነው። ነገራችን ላይ ያው 2 ዓመት ልጁ ማለት ነው። እንደዚህ አድርጌ እንትን ተከተከና ትልቅም ብንጠጣው በጣም ነው የሚጥመው። ማሻአላ ብያለሁኝ። ማሻአላ ቤተሰብ በዚህ መልኩ ኬክ የበስሎልኝ ማለት ነው። ዋው ብያለሁ። በጣም ነው የሚያምረው። እንደዚህ አድርጋችሁ ሞክሩት ማለት ነው። ይሄ ብርቱካን ኬክ ማለት ነው። እንደዚህ ሆኖ በስሎልኛል ኬኬ። እንደዚህ አድርጋችሁ ሞክሩት ማለት ነው። ቤተሰብ በዚህ መልኩ ጨራርሻለሁ ማለት ነው። ይሄ ኬክ ከምሰጋዬ በዚህ መልኩ ጨራርሻለሁ። በቀጣይ እስከምንገናኝ ድረስ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሾርባዬ ደግሞ ይሄን መሰል አላስገባው ቅድም ማለት ነው።